በድጋሚ ተገናኝተናል። በባለፈው ምንድነው ያየነው? አብሶሉት ቫልዩ ኢኒኳሊቲዎችን እንዴት ሶልቭ እንደምናደርግ ሩሎችንና ኤግዛምፕሎችን አይተናል። ጥያቄዎች በደንብ ሰርታችሁ እንደተመለሳችሁ ኮንሴፕቱን በደንብ እንደገባችሁ ተስፋ አደርጋለሁ። አሁን ደግሞ ሌላኛውን የኢኒኳሊቲ ታይፕ ኳድራቲክ ኢኒኳሊቲን አብረን እናያለን ማለት ነው። በባለፈው ክላሳችን ዩኒት 3 ላይ ስለ ኳድራቲክ ኢኩዌሽን አይተናል። እንዴት ሶልቭ እንደምናደርግና ሩቶችን እንዴት ማውጣት እንደምንችል ዩዥዋሊ ሁለት ሩቶች ሊኖሩን ይችላሉ ወይም ደግሞ ሁለት ሶሉሽኖች ሊኖሩን ይችላሉ። ሶሉሽን ላይኖረንም ይችላል። እንደዚሁም ደግሞ አንድ ሶሉሽን ሊኖረን ይችላል ማለት ነው። ሶ ይሄንን ዲተርሚናንት የሚባለውን ፋክተር ወይም ዲተርሚናንት የሚለውን ቁጥር በማወቅ ምን ብለናል? ሶሉሽናችንን ማወቅ እንችላለን ማለት ነው። እዚህ ላይ ከኢኩዌሽን አለፍ ብለን ደግሞ ምንድነው ኢኒኳሊቲዎችን እንዴት ሶልቭ እናደርጋለን የሚለውን አብረን እናያለን። ማስታወስ አለባችሁ ፎርሙላችን ኳድራቲክ ፎርሙላችንን ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a ይህን ፎርሙላ ማስታወስ አለባችሁ። ማንኛውንም ኳድራቲክ ኢኩዌሽን በዚህ ፎርሙላ መስራት እንችላለን ማለት ሶሉሽን አለው ወይስ የለውም የሚለውን ማወቅ እንችላለን። ይቺ ዲተርሚናንት የምንላት ተርም ዜሮ ከሆነች ፐርፌክት ስኩዌር ወይም ደግሞ አንድ ሶሉሽን ይኖረናል። ፖዚቲቭ ከሆነች ሁለት ሪል ሩት ይኖረናል። ኔጌቲቭ ከሆነች ደግሞ ምንም ሶሉሽን አይኖረንም ማለት ነው። ሶ ከኢኩዌሽኑ የሚለይበት ምንድነው? ልክ ሌሎች ኢኒኳሊቲዎች ላይ እንዳለው ምንድን ሳይንስ ሲኖረው ነው ኢኒኳሊቲ ሳይንስ ሲኖረው ነው ማለት ነው። ሶ ቤዚካሊ ፎርማችን ax ስኩዌር ፕላስ bx ፕላስ c እኩል ይሆናል 0 ኳድራቲክ ኢኩዌሽን እንለዋለን። እኩል ይሆናል ሳይሆን ሲቀር ምንድነው እንለዋለን? ኢኒኳሊቲ እንለዋለን ማለት ነው። ምንም ልዩነት የለውም። በዚህ መሰረት x ስኩዌር ማይነስ 6x ማይነስ 16 ግሬተር ዛን ኦር ኢኳል ቱ 0 ምንድነው? ኳድራቲክ ኢኒኳሊቲ ነው። ሌስ ዛን 0 በምንልበት ኳድራቲክ ኢኒኳሊቲ ይሆናል ማለት ነው። ሶ ከኢኩዌሽን ልክ ሌሎችንም ሶልቭ ስናደርግ እንደተነሳ ነው ያው ኤ ቢ እና ሲን መጀመሪያ ለይተን እናወጣለን ማለት ነው። ኢኩዌሽን ላይ ሶልቭ ስናደርግ ፎርሙላችን ለመጠቀም ማይነስ ቢ ፕላስ ኦር ማይነስ አንድ ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a ምን ማድረግ አለብን? ጀነራል ተርማችንን ወይም ደግሞ ax ስኩዌር ፕላስ bx ፕላስ c ኢዝ ኢኳል ቱ 0 ፎርም ካስቀመጥን በኋላ ኤን ቢ እና ሲን ማግኘት አለብን ማለት ነው። ከዛ እንዴት አድርገን ኢኒኳሊቲያችንን ሶልቭ እናደርጋለን? የመጀመሪያው ሶልቭ ዩዚንግ ፋክተራይዜሽን። ፋክተራይዝ ካደረግን ሁለት ሊኒየር ኢኩዌሽኖችን ካስቀመጥን ምን አለን? ፕሮዳክት ሩልን መጠቀም እንችላለን ማለት ነው። ፕሮዳክት ሩል ምን ይለናል? ሶልቭ ስናደርግ ፖዚቲቭ ታይምስ ፖዚቲቭ ምንድነው? ሁልጊዜ ፖዚቲቭ ይሰጣናል። ኔጌቲቭ ታይምስ ኔጌቲቭ ምን ይሰጣናል? ፖዚቲቭ ይሰጣናል ማለት ነው። ሶ ኢኒኳሊቲያችን ምን ሲሆን ax ስኩዌር ፕላስ bx ፕላስ c is greater than or equals to ወይም ደግሞ ግሬተር ዛን ብቻ በሚሆንበት ጊዜ ምንድነው? ከዜሮ ይበልጣል እያለን ነው። ያ ማለት ሁለት ፋክተሮቻችን ምን መሆን አለባቸው? ሁለቱም ፖዚቲቭ መሆን አለባቸው ወይም ደግሞ ፋክተሮቻችን ግሬተር ዛን 0 መሆን አለባቸው እያለ ነው። ሌስ ዛን 0 በሚሆንበት ጊዜስ ለምሳሌ ax plus x square plus bx plus c is less than or equal to 0 ወይም ደግሞ ሌስ ዛን ብቻ በሚሆንበት ጊዜ ደግሞ ምንድነው? x እና y ወይም ሁለቱ ፋክተሮቻችን ምን መሆን አለባቸው? አንዱ ፖዚቲቭ ሲሆን ምን መሆን አለበት? ሁለተኛው ኔጌቲቭ ይሆናል። ምክንያቱም ፖዚቲቭ ታይምስ ኔጌቲቭ ስለሚመጣ። ሌላኛው ኮንዲሽናችን አንዱ ኔጌቲቭ በሚሆንበት ጊዜ ፖዚቲቭ ይሆናል። ሶ ሁለት ኮንዲሽኖች ይኖሩናል ማለት ነው። ሶ ኔጌቲቭ እንዲሆን ወይም ደግሞ ሌስ ዛን 0 እንዲሆን ምን ማድረግ አለብን? አንዱን ፖዚቲቭ አንዱን ኔጌቲቭ እናደርጋለን። ከዛ ደግሞ አቀያየረን አንዱን ፖዚቲቭ አንዱን ኔጌቲቭ አድርገን ደግሞ ሶሉሽኖችን እንፈልጋለን ማለት ነው። በዛ መሃል ባውንደሪዎችን
እናወጣለን። ግሬተር ዛን በሚሆንበት ጊዜ ደግሞ አንዱ ፖዚቲቭ ሁለቱንም ኔጌቲቭ አድርገን እንሰራለን ማለት ነው። ሶ ይሄንን በኤግዛምፕል ለማየት ያክል ምን አለን? x - 4 times x plus 3 is greater than 0. ሶ ሁለቱም ፖዚቲቭ እንዲመጡልን እንፈልጋለን። ያ ማለት x - 4 greater than or equals to 0 and x plus 3 greater than or equals to 0. የመጀመሪያው ሶሉሽናችን ይሄ ነው። ምክንያቱም ሁለቱም ፖዚቲቭ ከመጡ ሁል ጊዜ ምንድነው የሚሆነው? ኳድራቲክ ኢኩዌሽናችን ፖዚቲቭ ነው የሚመጣው ማለት ነው። ሶ ይሄንን ሶልቭ ስናደርገው ምን ይሆናል? x greater than or equals to 4 and x greater than or equals to -3. እዚህ ጋር ማስተዋል ያለባችሁ ምንድነው? x ከ4 መብለጥ አለበት እያለ ነው። በተመሳሳይ x ከ-3 መብለጥ አለበት። ይሄንን ፖዚቲቭ እንዲያደርግልን -3 ድረስ በቂያችን ነው ማለት ነው። ሶ ከ-3 ከበለጠ ለምሳሌ -2 ብታደርጉ -2 + 3 ስንት ይሰጠናል? 1 ይሰጠናል። ፖዚቲቭ ይመጣልናል ማለት ነው። ነገር ግን እዚህ ጋር -2ን ብከቱ -2 -4 -6 ነው የሚመጣብን። ሶ ሁለቱም ፖዚቲቭ እንዲሆን የትኛውን ነው የምንወስደው? ትልቁን ፖዚቲቭ የሚያደርግልን ነው ማለት ነው። ሶ x greater than or equals to 4 እንወስዳለን። ሁለቱንም ሊያሟላልን የሚችል ምክንያቱም x ከ4 ከበለጠ ከምን ይበልጣል? ከ-3ም ይበልጣል ማለት ነው። ሶ የመጀመሪያው x greater than +4 x is greater than or equals to +4 0 ቢመጣ ችግር የለውም ምክንያቱም or equal to 0 ስላለን ማለት ነው። በጣም ጥሩ። ይሄ የመጀመሪያው ኬዝ ነው። ኬዝ 1። ሁለተኛው ኬዝ ምንድነው? ኬዝ 2 ሁለቱም ኔጌቲቭ ሲመጡ ምን ይሆናል? ፖዚቲቭ ይመጣል ማለት ነው። ሶ x - 4 is less than or equals to 0 and x plus 3 is less than or equals to 0. በዚህ ጊዜ ደግሞ ልክ እንደዚሁ እንሰራለን። x less than or equals to 4 and x less than or equals to -3. አሁን የዚህኛው ደግሞ ተቃራኒ ሆነ። ለምን? x ከ4 ማነስ አለበት። ድጋሜ ደግሞ አሁንም x ከምን ማነስ አለበት? ከ-3 ማነስ አለበት ማለት ነው። ሶ ከ4 እና ከ-3 የበለጠ ያነሰው እንወስዳለን ማለት ነው። ምክንያቱም ከ-3 ካነሰ ከ+4 እንደሚያንስ ኦብቪየስ ስለሆነ ማለት ነው። ሶ x is less than or equals to -3. ሁለት ሶሉሽን። ሁለቱም ፖዚቲቭ እንዲመጡልን x ከምን መብለጥ አለበት? ከ4 መብለጥ አለበት። ሁለቱም ደግሞ ኔጌቲቭ እንዲመጡልን x ከ-3 ማነስ አለበት ማለት ነው። ሶ ሁለቱም ፖዚቲቭ ሲመጡ ሁለቱም ኔጌቲቭ ሲመጡ ሶሉሽናችን ምን ይሆናል? ሁል ጊዜ ፖዚቲቭ ወይም ደግሞ ግሬተር ዛን 0 ይሆናል ማለት ነው። ሶ ኬዝ 1 እና ኬዝ 2ን የሚያገናኙ ወይም ደግሞ የሁለቱ ዩኒየን ምን ይሆናል? ሶሉሽናችን ይሆናል ማለት ነው። which is x greater than or equal to 0 or x less than or equals to -3. በኢንተርቫል ኖቴሽን ስናስቀምጠው ምን አለ? ነምበር ላይናችን ላይ 0 አለችን፣ እዚህ ጋር ፖዚቲቭ 4 አለችን፣ ኔጌቲቭ 3 አለችን። የመጀመሪያው ሶሉሽናችን ምንድነው? x greater than 4 or equal to 4. ሶ እስከዚህ ድረስ ያለው እስከ ኢንፊኒቲ ድረስ ምን ይሆናል ብለናል? ሶሉሽናችን ይሆናል ብለናል። ሁለተኛው ኬዛችን ደግሞ ከ-3 ወዴት? ወደ ኔጌቲቭ ኢንፊኒቲ። ከ-3 የሚያንሱ ማለት ኔጌቲቭ ኢንፊኒቲ። ሶ -3 ምንድነው? ክሎዝድ ዶት ነው የምንጠቀመው። -3ን ጨምሮ እስከ ኔጌቲቭ ኢንፊኒቲ ያሉት እና 4ን ጨምሮ እስከ ፖዚቲቭ ኢንፊኒቲ ያሉት ምንድናቸው? ፖዚቲቭ ያመጡልናል ማለት ነው። ሶ የሁለቱ ዩኒየን ምን ይሆናል? ከኔጌቲቭ ኢንፊኒቲ እስከ -3 ዩኒየን ከፖዚቲቭ 4 እስከ ፖዚቲቭ ኢንፊኒቲ ድረስ ምናችን ነው? ለዚህ ኢንኢኳሊቲያችን
ሶሉሽን ነው ማለት ነው። ገብቷችኋል? ሁለት ኮንዲሽን ነው የተጠቀምነው። ኬዛችን ምንድነው? ፋክተራይዝ ካደረግነው በኋላ ነው ይሄንን የምንጠቀመው። ፋክተራይዝ ለማድረግ ምን እናደርጋለን? ወይ ፎርሙላችንን የኳድራቲክ ፎርሙላችንን ተጠቅመን ሁለት r1 እና r2 ካገኘን በኋላ በዚህ መሰረት ፋክተራይዝ አድርገን ልናስቀምጣቸው እንችላለን። ወይም ደግሞ ፋክተራይዜሽን ሜተድ ወይም ኮምፕሊት ስኩዌር ሜተድን ተጠቅመን ፋክተራይዝ ካደረግን በኋላ የምንሰራቸው አካሄዶች ናቸው ማለት ነው። ሶ የመጀመሪያው ኮንዲሽን ግሬተር ዛን ኦር ኢኳል ቱ 0 ከሆነ ሁለቱም ፖዚቲቭ ሁለቱም ኔጌቲቭ አድርገን እንሰራለን። ሁለት ኮንዲሽኖች ወይም ሁለት ኬዞች አሉን ማለት ነው። የሁለቱም ኬዞች ዩኒየን እንወስዳለን። ሁለተኛው አንዱ ፖዚቲቭ አንዱ ኔጌቲቭ አንድ ኬዝ እንሰራለን። ሁለተኛው ኬዛችን ደግሞ አንዱ ፖዚቲቭ መጀመሪያ ፖዚቲቭ ያደረግነው ኔጌቲቭ አድርገን ፖዚቲቭ ያደረግነው ደግሞ ኔጌቲቭ አድርገን ኔጌቲቭ እንዲመጣ እንሰራለን ማለት ነው። ሁለተኛው ሜተዳችን ኢኒኳሊቲያችን ሶልቭ የምናደርግበት ዩዚንግ ሳይን ቻርት ነው ማለት ነው። ልክ እንደዚህ ኬዝ 1 ኬዝ 2 እያለን አንዱ ፖዚቲቭ አንዱ ኔጌቲቭ አንዱ ፖዚቲቭ አንዱ ኔጌቲቭ እያለን ከምንሰራ ቪዥዋላይዝ አድርገን በቀላሉ የምንሰራበት ሌላ ሜተድ አለ። የመጀመሪያው ምንድነው? ፋይንድ ዘ ሩትስ። ሳይን ቻርት ለመጠቀም ሩቶችን ማግኘት ማለት ነው። ሩቶችን ለማግኘት ምን መጠቀም እንችላለን? ልክ ቅድም እንዳደረግነው ፋክተራይዝ ሜተድ መጠቀም እንችላለን፣ ወይም ደግሞ ኳድራቲክ ፎርሙላችንን ተጠቅመን ማግኘት እንችላለን ማለት ነው። ሩቶቻችንን ካገኘን በኋላ ቹዝ ቴስት ቫሊዩስ። ለምሳሌ r1 r2 አገኘን። ምን ተጠቀምን? ሩት እኩል ይሆናል ማይነስ ቢ ፕላስ ኦር ማይነስ አንድ ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a። ሶ r1 በፖዚቲቭ r2 በኔጌቲቭ አድርገን አገኘን ማለት ነው። r1 ኤንድ r2 ሶ ax ስኩዌር ፕላስ bx ፕላስ c አለን። ሩቶቻችን ምንድናቸው ብለናል? ዜሮ የሚያደርጉት ፖይንቶቻችን ወይም ደግሞ እኩል ይሆናል ዜሮ ብለን ስለሆነ ዜሮ የሚያመጡ ፖይንቶች ናቸው ማለት ነው። ቹዝ ቴስት ቫሊዩስ። ቴስት ቫሊዎችን እንወስዳለን። ሶ ከሩታችን የሚያንስ አንድ ፖይንት፣ ከሩቷና ከሩቱ መካከል ያለ ሌላ ሁለተኛ ፖይንት፣ ከሩቱ የሚበልጥ ደግሞ ሌላ ሶስተኛ ፖይንት እንወስዳለን ማለት ነው። ከዛ በኋላ ምንድን ነው የምናደርገው? ዲተርማይን ዘ ሶሉሽን ሴት። ሶ እዚህ ጋር የወሰድነውን ፖይንት ምናደርጋለን? እዚህ ውስጥ እንተካለን። የሚሰጠን ቫሊዩ ምንድን ነው? ፖዚቲቭ ነው ወይስ ኔጌቲቭ ነው? ኔጌቲቭ ከሆነ ኔጌቲቭ እንላለን፣ ፖዚቲቭ ከሆነ ፖዚቲቭ እንላለን ማለት ነው። በአር1 እና በአር2 መካከልስ ምን ይሰጠናል? ፖዚቲቭ ይሰጠናል ወይስ ኔጌቲቭ ይሰጠናል? እናያለን ማለት ነው። በዚህ መካከልስ ኔጌቲቭ ይሰጠናል ፖዚቲቭ ይሰጠናል የሚለውን ቴስት በማድረግ ግራፋችንን ምንድነው ሳይን ቻርቱን እንሰራለን ማለት ነው። የቱ ጋር ኔጌቲቭ የቱ ጋር ፖዚቲቭ ይሆናል የሚለውን ካወቅን በኋላ ኢኒኳሊቲያችንን ax ስኩዌር ፕላስ bx ፕላስ c is greater than or equals to ከሆነ ፖዚቲቭ የሚሆንባቸውን ወይም ሳይን ቻርታችን ላይ ፖዚቲቭ የሚሆንባቸውን ኢንተርቫሎች ሶሉሽናችን እናደርጋለን ማለት ነው። ዲተርማይን ዘ ሶሉሽን ሴት የሚለው ይህንን ነው። ካልሆነ ደግሞ ኔጌቲቭ ከሆነ ደግሞ ወይም ደግሞ ሌዛን ከሆነ ደግሞ ሌዛን የሚሆንበትን እንመርጣለን። ግሬተር ዛን ኦር ኢኳልስ ቱ የሚሆን ከሆነ ሩቶቻችንንም አብረን አካተን የሶሉሽናችን አካል እናደርጋለን። ሌዛን ኦር ኢኳል ቱ የሚል ከሆነም እንደዚሁ በተመሳሳይ ሩት ቫሊዎቻችንን የሶሉሽናችን አካል ማድረግ እንችላለን ማለት ነው። ሶ በዚህ መልኩ ሳይን ቻርት ሞር ቀለል ያለ ምን ይሆነናል? ሶሉሽን ማግኛ ይሆነናል ማለት ነው። ለምሳሌ የቀደሙን እንስራው። የቀደሙን ኤግዛምፕል ስንሰራው x + 4 x - 3 ሩቶቻችን ማን ናቸው? x - 4 x + 3 x - 4 x - 4 x + 3 ሶ ሩቶቻችን ማን ናቸው? -3 እና +4 ሶ x - 4 0 ላይ አራት ላይ 0 ይሆናል። x + 3
-3 ላይ ይሆናል ማለት ነው። ሶ የዚህ ሶሉሽናችን x - 4 x + 3 ቼክ እናደርጋለን ማለት ነው። ሶ -4 ላይ 0 ከሆነ በኋላ ከ4 በላይ በሚሆንበት ጊዜ ምን ይሆናል? ፖዚቲቭ ይሆናል። ከ4 በታችስ ኔጌቲቭ ይሆናል ማለት ነው። እዚህ ጋር ደግሞ x + 3 ከ0 በላይ በሚሆንበት ጊዜ ፖዚቲቭ ይሆናል። ከ3 በታች በሚሆንበት ጊዜ ደግሞ ኔጌቲቭ ይሆናል ማለት ነው። ሶ ይሄን ከጨረስን በኋላ ምን አለ? የኳድራቲክ ኢኩዌሽናችን ሩት 1 እና ሩት 2 ላይ 0 ይሆናል። እዚህ ጋር ማይነስ ታይምስ ማይነስ ወይም ደግሞ ከኔጌቲቭ 3 በታች በሚሆንበት ጊዜ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ከኔጌቲቭ 3 በታች። እዚህ ጋር ደግሞ ማይነስ ታይምስ ፕላስ ምንድነው? ቅድም ያመጣ ነው ፕሮዳክታችን ነው። ኔጌቲቭ ታይምስ ፖዚቲቭ ስንት ይሰጣናል? ማይነስ ማይነስ ማይነስ። አሁን ድጋሚ ፖዚቲቭ ፕላስ ፖዚቲቭ 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 ይሰጣናል ማለት ነው። ሶ ምንድነው ያልነው ቅድም? ሌስ ዛን ግሬተር ዛን x - 4 x + 3 is greater than or equals to 0 ነው ያለው። ሶ ምን ይሆናል? ፖዚቲቭ የሚመጣባቸው ፖይንቶች ከ-3 በታች እና ከ4 በላይ ያሉ ቁጥሮች ናቸው ማለት ነው። ሶ ቅድም በፕሮዳክት ሩል የሰራነውን በተመሳሳይ በሳይን ቻርት ማግኘት እንችላለን which is more easier እና ቪዥዋላይዝ አድርገን ስህተታችንን መቀነስ እንችላለን ማለት ነው። ኤግዛምፕል x² - 6x + 8 is greater than 0 ሶ የመጀመሪያው ስቴፓችን ምንድነው የሚሆነው? ፋይንድ ዘ ሩትስ። ሩታችን እንዴት ማግኘት እንችላለን? ፋክተራይዝ አድርገን ማግኘት እንችላለን። ነገር ግን እኛ አሁን ጀነራል እንዲሆን -b + (b² - 4ac / 2a እንጠቀም። ሶ r እኩል ይሆናል ይሄን ይመስላል። b ማነች? a እኩል ይሆናል 1 b እኩል ይሆናል -6 c እኩል ይሆናል 8 ሶ -6 ሶ minus of -6 plus or minus under radical -6 the whole square ስንት ነው? 6 ስኩዌር 36 -4 times -6 ይቀጣ 4 times a and times 8 over 2 times 1 so minus of -6 positive 6 plus or minus under radical 36 ሲቀነስ 4 times 8 ስንት ነው? 32 over 2 እዚህ ጋር ሩቶቻችን ናቸው ማለት ስኪል ፕላስ ኦር ማይነስ ነው። 6 ፕላስ ኦር ማይነስ አንደር ራዲካል 36 ሲቀነስ 2 ስንት ነው? 4 ኦቨር 2 4 ከስኩዌር ሩት ስትወጣ ስንት አለች? 6 ፕላስ ኦር ማይነስ 2 ኦቨር 2 ሩታችን 6 ፕላስ ኦር ማይነስ 2 ኦቨር 2 ይሆናል ማለት ሶ የመጀመሪያው ሩታችን ማን ነው የሚሆነው? 6 ፕላስ 2 ኦቨር 2 r2 ደግሞ ምን ይሆናል? 6 minus 2 over 2 which is 6 plus 2 6 plus 2 8 8 over 2 4 እዚህ ጋር ደግሞ 6 minus 2 4 4 over 2 2 ይሆናል ማለት ነው። ሁለትና ማን አራት ሩቶቻችን ናቸው ማለት ነው። ሶ ይሄንን ምን እናደርጋለን? ሳይን ቻርታችን ላይ እናስቀምጥ። ሁለት አለችን አራት አለችን በቅደም ተከተል ከትንሽ ወደ ትልቅ እናደርጋለን ማለት ነው። ሶ r1 r2 አለ አራት ሁለት እዚህ ጋር x ስኩዌር ማይነስ 6x ፕላስ 8 ምን ይሰጣናል? ሁለት ላይ 0 አራት ላይ 0 ይሰጣናል ማለት ነው። ሳይን ቻርታችን ነው። ሶ
ሳይን ቻርት ሁለቱን በመታኩበት ጊዜ 2 ስኩዌር 4 ሲቀነስ 6 ታይምስ 2 + 8 -12 ፖዚቲቭ 4 እና 8 0 ይሆናል ማለት ነው። በሁለት ጊዜ 0 ይሆናል። አራትን በመታኩበት ጊዜም እንደዚሁ 4 ስኩዌር 16 ሲቀነስ 6 ጊዜ 4 24 ሲደመር 8 ፖዚቲቭ 8 እና ፖዚቲቭ 16 24 ይሆናል። 24 ሲቀነስ 24 0 ይሆናል። ሶ ሩት 1 ሩት 2 ላይ 0 ይመጣል ማለት ነው። ከዚህ በታች ምን ይሰጠናል? ለምሳሌ 0ን ተኩ። ከሁለት በታች ነች። ከሁለት በታች 0ን በመተኩበት ጊዜ 0 0 ስንት ይሰጠናል? 8 ግሬተር ዛን 0 ነች። ሶ ፖዚቲቭ ይሰጠናል ማለት ነው። ፖዚቲቭ ይሰጠናል። በሁለትና በአራት መካከል አንድ ቁጥር ተኩ። ቴስት ፖይንቶች የሚባሉት እነዚህ ናቸው። ለምሳሌ 3ን ብትተኩ 3 ስኩዌር 9 -6 ታይምስ 3 + 8 ስንት ነው? 9 -18 + 8 -10 -1 ይሆናል ማለት ነው። -1 ምንድን ነች? ኔጌቲቭ። ሶ እዚህ ጋር በሁለትና በአራት መካከል ምንድነው? ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ይሆናል። ፖዚቲቭ ነበረ ወደ ኔጌቲቭ አደገ ማለት ነው። ሶ ከአራት በላይ በሚሆንበት ጊዜ ለምሳሌ 5ን ውሰዱ። 5 ስኩዌር 25 -6 ታይምስ 5 30 + 8 25 ሲደመር 8 ስንት ነው? 33 ሲቀነስ 3 which is ፖዚቲቭ። ሶ ከአራት በላይ ሲሆን ደግሞ ፖዚቲቭ ይሆናል ማለት ነው። ሶ እዚህ ጋር ሳይን ቻርታችን ላይ እንደምናየው ከሁለት ሲያንስ ፖዚቲቭ ነው፣ ከአራት ሲበልጥ ፖዚቲቭ ነው። በሁለትና በአራት መካከል ሲሆን ኔጌቲቭ ነው ማለት ነው። ሶ አሁን ወደ ኢኒኳሊቲያችን እንሄዳለን። x² - 6x + 8 ግሬተር ዛን 0 የሚሆንበት የትኛው ኢንተርቫል ነው? ፖዚቲቭ የሚሆንበት ማለት ነው። ግሬተር ዛን 0 ብቻ ስለተባለን 0 የሚያደርጋቸውን ቫሊዎች አናካትትም ማለት ነው። ሶ ሶሉሽናችን የሚሆነው ማን ነው? ኔጌቲቭ ኢንፊኒቲ እስከ ፖዚቲቭ 2 ኦፕን ኢንተርቫል። ምክንያቱም ኢንድ ፖይንታችን ሶሉሽናችን ስላልሆነች ማለት ነው። ዩኒየን ከ4 እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ይህን ነምበር ላይን ላይ ብታስቀምጡት 2 4 ኦፕን ዶት እንጠቀማለን። ምክንያቱም 2 እና 4 ሶሉሽናችን ስላልሆኑ ወደዚህ ሳይድ ፖዚቲቭ ኢንፊኒቲ፣ ወደዚህ ሳይድ ደግሞ ኔጌቲቭ ኢንፊኒቲ ሶሉሽናችን ቢሆነው ይሄ ሼድ የተደረገው ፓርት ይሆናል ማለት ነው። ሶ በዚህ መሰረት ሁለት የተለያዩ ሜቶዶችን ተጠቅመን በተለይ ደግሞ ሞር ቀለል የሚያደርገው ምንድነው? ሳይን ቻርት ፋክተራይዝ ከተደረጉ ፋክተሮቹን መጠቀም እንችላለን። ካልሆነም ደግሞ እንደዚሁ ሩቶችን ፈልገን ቴስት ፖይንቶችን በመውሰድ የቱ ጋር ፖዚቲቭ የቱ ጋር ኔጌቲቭ እንደሚሆን አይተን ኢኒኳሊቲያችንን ሶልቭ ማድረግ እንችላለን ማለት ነው። ሶ ኳድራቲክ ኢኒኳሊቲ ይሄንን ይመስላል። ኳድራቲክ ኢኒኳሊቲ ይሄንን ይመስላል ማለት ነው። ሶ እስካሁን ያየናቸው ኢኒኳሊቲዎች ብዙ አይነት ኢኒኳሊቲዎችን አይተናል። ሊኒየር ኢኒኳሊቲስ፣ አዲሽን፣ መልቲፕሊኬሽን ሩሎችን አይተናል። ምን ሊኒየር ኢኒኳሊቲ ላይ ኢኳሊቲ ሳይናችን የትኛው ያስቀይረናል የትኛው ያስቀይረንም የሚለውን ተነጋግረናል። ሲስተም ኦፍ ኢኒኳሊቲ ግራፎችን በመስራት ኦቨርላፕ የሚያደርጉ ሼድ ፖይንቶችን በማግኘት ምንድን አይተናል? ሶሉሽን ሊሆኑ የሚችሉ ሪጅኖችን አይተናል ማለት ነው። ሶ ሲስተም ኦፍ ሊኒየር ኢኒኳሊቲ በሚሆኑበት ጊዜ የመጀመሪያ ስራችን ምንድን ነው? ግራፎችን መሳል፣ ላይን ታይፓችንን መወሰን፣ ከዛ የትኛው ቦታ ሼድ ይደረጋል የሚለውን ከወሰንን በኋላ ሶሉሽናችንን ከዛ ላይ እናያለን ማለት ነው። ቀጣዩ አብሶሉት ቫልዩ ኢኒኳሊቲዎች ናቸው። ሁለት አይነት ኬዞች አሉን። ግሬተር ዛን በሚሆንበት ጊዜ ወይም አብሶሉት ቫልዩ በኋላ ያለው ሌስ ዛን ሲሆንና አብሶሉት ቫልዩ ኦፍ ያለው ግሬተር ዛን ሲሆን
ያሉ ሁለት ኬዞችን አይተናል። እነዚህን ሩሎች በመጠቀም ወይም በማስታወስ ምን ማድረግ እንችላለን? ሶልቭ ማድረግ እንችላለን ማለት ነው። ኳድራቲክ ኢኒኳሊቲ ላይ ፋክተራይዜሽን እና ሳይን ቻርት ሜቶዶችን በመጠቀም እንዴት ሶልቭ እንደምናደርግ አይተናል። እናንተ ደግሞ የበለጠ ጥያቄዎችን መስራት ይኖርባችኋል ማለት ነው። አፕሊኬሽኖችን እንደዚህ መጀመሪያ ክላሳችን ላይ እንዳነሳ ነው ስለ ፋይናንስ፣ በጀት፣ ሊሚቴሽን፣ ስፒድ ሊሚት፣ ዲዛይን ላይ የተለያዩ ዲዛይኖችም ላይ እንደተነጋገር ነው። ፋይናንስ ላይ ከዚህን ያህል ብር በላይ ስፔንድ እንዳታደርጉ ወይም ደግሞ ከዚህን ያህል ብር ተነስቶ ከፍ ያለ ሲባል አሁን እነዚህ ምኖች ናቸው? ኢኒኳሊቲዎችን ዲስክራይብ የምናደርግባቸው ሪል ኬዝ ሲናሪዎች ናቸው ማለት ነው። ዲዛይን ላይም ለምሳሌ መንገዶች ላይ ከ4 ቶን በላይ ከ5 ቶን በላይ የሚባሉባቸው ምንድነው? ዲዛይን ሲደረጉ ከዛ በላይ የሆኑ ሎዶችን መቋቋም ስለማይችሉ ማለት ነው። ያ ማለት ከየት እስከ የት ድረስ መንቀሳቀስ ይችላል፣ የትኛው ሎድ የትኛው ጋር መንቀሳቀስ ይችላል የሚለውን እናያለን ማለት ነው። የተለያዩ ብዙ አፕሊኬሽኖች ላይ ኢኒኳሊቲዎችን መጠቀም እንችላለን ማለት ነው። ልክ ኢኩዌዥኖችን ተጠቅመን የተለያዩ ፊዚካል ኳንቲቲዎችን ኤግዛክትሊ ለመወሰን እንደምንጠቀመው ሁላ ያንን ደግሞ ወደ ኢኒኳሊቲ ስናመጣው እነዛን ኳንቲቲዎች በሬንጅ ለመጠቀም ወይም ደግሞ ሁልጊዜ ኢኩዌዥን ላናገኝ እንችላል ወይም ደግሞ ኤግዛክትሊ ተመሳሳይ ፖይንት ላይሆን ይችላል። አሁን ለምሳሌ ደም ለገሳ ላይ ምን ይላል? ከ45 ኪሎ በላይ የሆነ እንደዚህ የሆነ ይላል። እነዚህን ፋክተሮች በምንድን ነው የምናውቃቸው ማለት ነው? ኪሎግራም በኢኒኳሊቲ ይሆናል ማለት ነው። ግሬተር ዛን 45 ኪሎግራም ምን ለማድረግ? ደም ለመለገስ። እንደዚህ ለማድረግ ይህን ያህል ማሟላት አለባችሁ። እነዚህ ሁሉም ሰው 45 ኪሎግራም እኩል ላይሆን ይችላል፣ ግን ከዚህ በላይ የሆነ ሰው እያለን ኢኒኳሊቲዎችን ተጠቅመን የተለያዩ አፕሊኬሽኖችን መስራት እንችላለን ማለት ነው። ይሄንን ይመስላል ለዛሬ የተነጋገርነው። ዩኒት 4ን በዚሁ ጨርሰናል። አሁን ደግሞ ዩኒት ሪቪው ኩዌሽን የተዘጋጁ አሉ። እነሱን ጥያቄዎች ሰርተን በቀጣይ ዩኒት እንገናኛለን። እስከዛው ድረስ ቻው።